ሃይ እንዴት አላችሁ? እኛ በቸራለን። ከዕለት እንጀራ ማነው ከዕለቱ አጀንዳ ውስጥ ከሰሞኑ ከሆነው የአምለሰትና የአዶናይ ኢንተርቪው ዋነኛውን ይይዛል። በዚህም ናኒ አዶናይ በዚህ ጉዳይ ላይ እንዲጽፋለች ለእናንተ ግሩም አድርገን አዘጋጅተንላችኋል። አብራችሁን ቆዩ። እኔ ጆርጂኒያ ነኝ። አያም ጆርጂኒያ የሚለው የክርስቲያኖ ሮላንዶ ሚስት ጆርጂኒያ ዶክመንታሪውን ያያለ በእርግጥ ለኛ ማህበረሰብ ትዳር በወረቀት መጽደቅ አለበት ስያሜውን ለማግኘት። ሆኖም እነሱ ባለ ትዳር የሚያምር ቤተሰብ ናቸው። ጆርጂኒያ ቆንጆ ብቻ ሳትሆን ቀልጣፋ ሴት ናት። ንግግሯ ያስታውቃል። ከአንድ ጉቺ ስቶር ስትሰራ እንደተዋወቁ ግልጽ ነው። ሮላንዶም ቢሆን ጎበዝ ኳስ ተጫዋች እንጂ ሌክቸረር አይደለም። ዛሬ ግን ጆርጂኒያ የሮላንዶ ሚስት ብቻ አይደለችም። የሮላንዶ ሚስት መሆን ያቀረበላትን እድል በአግባቡ እየተጠቀመችበት ነው። የራሷን አሻራ እያሳረፈች በአንድ ወቅት ውድ የቅንጦት መኪና ስጦታ አበርክታለት በገዛ ብሩ ተብሎ ተቀልዷል። እውነታው ግን በራሷ ብር ነው የተገዛው። ጆርጂኒያ የሮላንዶ ሚስት መሆን የከፈተላት በሮችን እድሎችን ተጠቅማ የራሷን ቢዝነስ ጀምራለች። የራሷ ገቢ አላት። ጆርጂኒያ ያርገውና ቢለያዩ የቀድሞ ሚስቱ የሚለው ስም ይከተላታል። ብቻውን የቢዝነስ ምንጭ ሆኖ እሷ ያለሱ መኖር የምትችልበትን ዋስትና መሰረት ጥላለች። ቪክቶሪያ ቤካም ከስፓይሲ ገርልስ የቡድን አባላት ስኬታማዋና ብቸኛዋ ዝናዋን ጠብቃ የቆየች ትመስለኛለች። የገንዘብና የዝና ችግር አልነበረባትም። ሆኖም ስሟ ከቀድሞ ቡድኑ ጋር ያልተረሳው የዴቪድ ቤካም ሚስት ስለሆነች እንደሆነ ግልጽ ነው። በእርግጥ ዴቪድ ቤካም በክብሩና ዝናው የቆየው ሚስቱ ቪክቶሪያ ስለሆነች ነው። ብዙ ቅሌቶች ያስተናገደ ግለሰብ ነው። እንደ አብዛኛው ኳስ ተጫዋች ባክኖ ያልቀረው በሷ ምክንያት ነው። ቪክቶሪያ የዴቪድ ቤካም ሚስት ብቻ አይደለችም። ታዋቂ ፋሽን ዲዛይነር ናት። የራሷን በጣም ውድ የቅንጦት ብራንድ አላት። ያለ ዴቪድ ቤካም የሚያኖራትን ዓለም ገንብታለች። ልጆቿን የምታስተዳድርበት የሷ ላይፍ ስታይል አነጋጋሪ ነው። የአመጋገብ ዘይቤዋ እንኳን ሳይቀር አስገራሚ አነጋጋሪ ነው። የቤተሰቡንና የባሏን ላይፍ ስታይል እሷ እንዳረቀቀችው ነው የሚነገርላት። ብዙ ሴቶች አሉ ተመሳሳይ ህይወት ያላቸው ዝነኞችን አግብተው የሚኖሩ። ሁሉም ግን እንደ ጆርጂኒያ ቪክቶሪያ አይደሉም። የኬሊ ሚስት መባል ብቻ በቂ ሆኖ አግኝተውት የሚኖሩ አሉ። አምለሰት የቴዲ አፍሮ ባለቤት በቤተሰብም አይደለም ያገባት። በወቅቱ በነበረው ዝና እሷን ለመተዋወቅ እሷም ኢንዱስትሪው ሲስተም ውስጥ ነበረች። ካልተሳሳትኩ ሞዴል ነበረች። ምናልባት የቴዲ ሚስት ባትሆን የት ትደርስ ነበር? አያሳስበንም። ማንም ሴት ባሏ ቢሆን የምትመኘው ወንድ ሚስት ሆናለች። ይሄ አምለሰት ስለሆነች ያገኘችው ድል ነው። የሚያምር መልክና ቁመና ያላት ሴት ናት። ለቴዲም ፊት ሂም ቴዲ is lucky to have a woman like her። ቴዲ እንደማንኛውም በእድሜው የትኛውም ዓለም ላይ እንዳለ ዝነኛ ብዙ ነገሮች ተወርተውበታል። እንደተወራበት ከሆነ ቤተሰብ ተመስርቶ በክብሩ በዝናው እንዲቆይ አስተዋጽኦ ያደረገችው አምለሰት ናት። በግሏ የቴዲ ሚስት ብቻ ሆኖ እንዳይቀር ስሟ የተቻላትን ተንቀሳቅሳለች። ይሄ ሲያስተቻት አይተናል። ታለንት የላትም ተብሏል። እሺ ሙከራዋ ግን ሊደነቅ ይገባል። አብዛኛው ኢትዮጵያዊ ሴት የከሌ ሚስት መባል ባችለር ዲግሪው ነው። ራሳቸውን በድለው ባላቸውን የሚያስተምሩ ሴቶች ይሄን በኩራት የሚናገሩበት፣ ደህና ስራ እንዲያገኝ አስተምሬው እንደዛ ሆኜለት ተቀየረ ብለው የሚወቅሱበት፣ የሆነ ባለስልጣን ወይም ባለሀብት ሚስት ለመሆን ለመባል የሚደክሙ የሚጸልዩበት ሀገር ነው ያለነው። በጣም ጥቂት ሴቶች ናቸው ራሳቸው ላይ መስራት፣ ራሳቸው ማስተማር፣ የባለስልጣን ወይም ባለሀብት ሚስት ሳይሆን ራሳቸው ባለስልጣን ባለሀብት መሆን እንዳለባቸው እንደሚችሉ አምነው ለዚህ የሚታገሉት። አምለሰት የቴዲ ሚስት ብቻ መሆን በቂ ሆኖ አላገኘችውም። የሱ ሚስት መሆኗ ያመቻቸላትን እድል መጠቀምና የራሷን አሻራ ማሳረፍ ፈለገች። ምንድነው ጥፋቷ? እኔ ሴት ልጅ አትተች አለለም። እኔ ራሴ በፖለቲካ አይዲዮሎጂያቸው በተለያየ በተሰማሩበት ዘርፍ በአስተሳሰባቸው በድርጊታቸው የምተቻቸው ሴቶች አሉ። የማልቀበለው ሴት ስለሆኑ ባለባበሳቸው በተፈጥሯቸው ሲተቹ ነው። ኦፕራ ዊንፍሬ ናት፣ ኤለን ሾው ናት፣ ዊንዲ ዊሊያምስ የትኛው የዝነኛ ሾው አዘጋጆች ናቸው? ማቹሪቲ የሆነ ጥያቄ ሲጠይቁ ያያችሁት? ሶሻል ሚዲያ ላይ የሚዘዋወር አሉባልታ አይደል እንደ የሚጠይቁት? እንግዶቻቸውን ቁርሳቸውን አዘውትረው ስለሚጠቀሙት፣ ስለ ወሲብ ህይወታቸው፣ ስለ ቀለም ጾታ ምርጫቸው፣ ስለ ቻይልድሁድ ትራማ ብላብላ በሳቅ ይታጀባል። አለቀ። አምለሰትን እኔም ትወናዋንም ፖድካስቷንም አይቻል አውቅም። ስለ ታለንቷ ሐሳብ ለመስጠት አንድ ነገር አስተውያለሁ። ምንም ብታደርግ ትተቻለች። ባለባበሷ፣ በንግግሯ፣ መልኳም ስላልተመቸነች ለስችት። ኢትዮጵያ ውስጥ ያላችሁ ታላቅ ቲቪ ሾው ሰይፉ ነው።
የትኛውም የእውቀት ጥያቄዎች ሲጠይቅ ነው። የትኛው ማቹሪቲ አይታችሁበት ነው። ሊደነቅለት የሚገባው የራሷን አሻራ እያሳረፈች ነው። የልጆች እናት መሆኗ፣ የቴዲ ሚስት መሆኗ፣ ፋይናንሻል ችግር ስለሌለባት እነዚህን ተልካሻ ምክንያቶች ተጠቅማ እጇን አጣምራ አልተቀመጠችም። አምለሰት የተማረች ሴት ናት። በእርግጠኝነት ብዙ ዝነኛ ፖድካስቶችን፣ ቲቪ ሾዎችን አይታለች። ማንንም መምሰል አልፈለገችም። የራሷን ቀለም መርጣለች። ስትተች ካየው እስካሁን ክብሩን የነካችው እንግዳ የላትም። ቃለ መጠየቅ ሳይሆን ፍሬንድሊ ጨዋታ እንዲኖር ነው በእንግዶቿ መካከል የምትጠቀመው መንገድ። በስሯ ተቿት። የሚሰራ ሰው ነው የሚተቸው። ሆኖም የባሏን ክብር ብላ የምትሉት ነገር ልክ ድራግ ሎርድ የሆነች ነው የምታስመስሉት። ምን አረገች? የባሏን ክብር የሚጎዳ ራሷንና ባሏን አክብራ ከመስራት ውጭ